ሃይ ሰላም ናችሁ እንዴት ነው ቻናሌ ቤተሰቦች ከባለፈው ቪዲዮ በኋላ አቁሜያለሁ ምናምን ካልኩኝ በኋላ እንግዲህ ከፍቅረኛዬ ጋር ከዚህ በኋላ ምን እንደምንሰራ ልትወርቂ ነው አብረን ልንነግራችሁ መተናል። ካቆምኩኝ በኋላ ምን ያህል ደስተኛ እንደሆነች እሷን ደግሞ ጠይቂያት ነበር። እሺ ደስተኝነቷን ብትገልጽልኝ ብዬ ነው ዛሬ በዚህ ቪዲዮ የመጣሁት። እሺ ደስተኝነትሽን ሳቆም እንዴት ነው ሙሉ የተሰማሽ? ማለት መጀመሪያ ሲሄድ የተጨቃጨቀ ምናምን ነበር ማለት ተመልካቾች ውሸት እንዳይመስላቸው ነው። ሲሄድ በጣም የተጨቃጨቀ እንደነበር ስለነገርኳቸው የቀረው እውነታ ደግሞ አንቺ እንድታወሪ ካንቺ ልስማ ብዬ ነው። አዎ በእርግጥ በጣም እንጨቃጨቃለን። ስራው ጥሩ ሆኖ ሳለ ጉዳትም አለው። እኔም ደብረኝ ጉዳቱ ቢረዱን ደስ ይለኛል። አሁንም ቢሆን ቢሰራ ደስ ይለኛል፣ ግን ከጥቅሙ ይልቅ ጉዳቱ በጣም ይበዛ ነው። የተጎዱትን መርዳት መልካም ነገር ነውና አሁንም ቢሆን ቢሰራ ጥሩ ነው። ነገሮቹ ተመቻችተው ምናምን እንትን ቢሉ ጥሩ ነበረ፣ ግን ደግሞ ከጉዳቱ ይበዛል። እኔን የሆነ ጊዜ እንግዲህ ታውቃለህ በእናንተ ምክንያት እኔን ራሱ ዛቻ ደርሶብኛል። ከልጄ ጋር እየሄድኩ እያለ ዛቻ ደርሶብኛል። በማላውቀው ነገር ዛቻ ደርሶብኛል። ከዛ ኋላ ነው ነገሩ ስራው እንዲቆም እንዳትሰራ የፈለኩት። እሱ ጋር በቃ ያለህን ነገር እንድታቆም የፈለኩት። ለእኔ ሳይሆን ለልጄ እፈራለሁ። እኔ እንኳን ችግር የለውም፣ ለልጄ እፈራለሁ። ገና ሕፃን ናት። እሷ ምንም በማታውቀው እንዲህ አይነት ነገር ቢደርስባት ምን አይነት መልስ ነው የምንመልሰው? ምንድን ነው የሚባለው? ለዛ ነው። እሺ እንግዲህ ተመልካቾች እንደሰማችሁት ነው፣ እሷ እንዳለችው ነው። ስራው ከባድ ነው፣ ለልጄም ሰጋለሁ፣ ለኔም ለአንተም እንደዚህ ምናምን ብላኛለች። ያው እንግዲህ ደግሞ ከዚህ በኋላ ከሷ ጋር ቪዲዮ እንደምሰራ ግን ማለት ነው። እኔ ስሰራ ከዚህ በፊት እንዴት ነው ምን ያህል ስሜት ነበር ሲሰማሽ ነበር? እንዴት ነበር ማለት ከባድ ነው በእርግጥ፣ ግን ምን ነበር የምታስብ? እውነት ይመስልሽ ነበር እጄ የምሰራው ስራ ማለት ፍርሃት ነው ማስበው። ፍርሃት ብቻ በቃ ያስፈራኛል። በቃ የሆነ ነገር እንዳይደርስባችሁ እያልኩ አሁን የሆነ ቀን እንዳልክን በጣም ጎርቶት ነበር አይደለ? በዛ ጉዳይ በቃ በጣም ነው የፈራሁት። ጭራሽ ደግሞ ፍራቻዬ ባሰ ማለት ነው። ለዛ ነው እንዲቆም ምናምን የፈለኩት እንጂ በሌላ አይደል ነገር ነው። ሰውን መርዳት መልካም ነገር ነው። እሺ ተመልካቾቼ አሁን ከዚህ በኋላ ደግሞ ያለውን ቪዲዮ ከሷ ጋር አብረን ፍራንክም ሆነ ምንም አስተማሪ የሆኑ ነገሮችን አብረን ነው የምንሰራው። አብረን እንሰራለን በደንብ እንሰራለን። በቃ እሺ፣ ስለዚህ አብረን እንሰራለን። ቀጣይነት ያለው ነገር ነው የምንጀምረው። እናንተም እንደምታግዙን በጣም እርግጠኞች ነን። ለዚህ ለቪዲዮ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳረሱ። አንጠፋም። በቅርቡ በአዲስ ቪዲዮ እንመለሳለን። ይመቻችሁ።